ጂሃድ ማለት ምንድነው ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። እኛ ጂሃድ መልስ ትክክል መለሳችሁ ጥያቄ ያለኝ እኔ ለምሳሌ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም? አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘዝነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም። ማወቅ ያለባችሁ ነገር ወላሂ አልተቀመጥም። በሀገራችን ላይ ሀገራችን መሀል ላይ እንደዚህ አይነት ነገር ከጀመርን ሙናፊቁም አልተለየም፣ የአቂዳ ኺላፍ አለ፣ እርስ በርስ መባላት ነው የሚሆንብን። ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚዩት አድርጋ የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው በአላህ ፍቃድ። እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል ተዘጋጁ። እኔ ወጣቱ ነኝ ይሄን ብቻ ነው የምለው። ጊዜ ይመጣል ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጣዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ፣ ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው። ሁላችንም የድርሻችን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ ጊዜ ይመጣል ወላሂ በላይ የምንሆንበት። አብሽር በሉ፣ ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ ኢንሻአላህ ወላሂ አብሽሩ። እኔ ይሄንን ነው አሁን ደጋግሜ የምነግራችሁ ኢንሻአላህ። ልባችሁም አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር አይወራም። ስለዚህ አብሽሩ፣ አላህ ይዘናልን አልኩኝ። ግብር ካልከፈሉ መገደል አለባቸው፣ 3 ምርጫ አላቸው አልኩኝ። ይሄ ነገር ስህተት ነኝ ወላ ትክክል ነኝ? ወላሂ ነው ይሄ እኮ ነው። ድሮ እንደዚህ እኮ ነው የሚደረገው። እንደውም ልብስ መልበስ የለባቸውም እንደኛ ወጣ ያለ ልብስ። እንኳን ወጣ ያለ ልብስ አለበስኩም እና ትክክል ነኝ አይደለም? ቁርአን እንደዛ አይደለም እንደሚያዘን? ትክክል ነህ። አይዋ ትክክል ነኝ። አይዋ አንድ ወደ እስልምና በፍቅር ዳዕዋ እናደርግላቸዋለን ቶሎ ብለን። 2 ግብር ይከፍሉናል፣ ጂዚያ ይባላል። ግብር ይከፍሉናል ካልሰለሙ። ይሄም ደግሞ አህለል ኪታቦች ነው፣ ነሷራና ይሁዳን በየዓመቱ ይሁን አላሁ አለም ይከፍላሉ። እንደውም ወጣ ያለ ልብስ መልበስ የለባቸውም። ወጣ ያለ መኪና ራሱ መያዝ የለባቸውም። እነሱ መብት አላቸው። መብት ማን የሰጣቸው? መብት የላቸውም። እንደዚህ የሚባል ነገር የለም። አላህ የሰው ልጆች የፈጠረው እንድንገዛው ነው። ትክክል ነው፣ ይሄ ትክክል ነው እያሉ ነው ማለት ምን ማለት አለው? ትክክለኛ አይደለም ነው እኮ ጥያቄው። እንደዚህ ነው የሚመስለኝ፣ ወላሂ እንደዚህ ነው የሚመስለኝ እንዴ። ከዛ ትናንትና እንደዚህ እየተናገርኩኝ አንተ ሙስሊምን አወክልም ማለት እንዴት ነው ሙስሊምን ማወክለው? አብይ አህመድ እንደዚህ ብሎ መዋጋት ክርስቲያኖችን ይችላል። የምንወዳቸው ክርስቲያን አሉ እንዴ? ክርስቲያንን እኮ መውደድ አይቻልም ጭራሽ። አንቺ ደግሞ ባሰሳ ክርስቲያንን እኮ ወዳጅ አድርጎ መያዝ አይቻልም። ያምሻል እንዴ? በአማርኛ ጠፋማር ጭራሽ የምንወዳቸው ክርስቲያንን ወዳጅ አድርጎ መያዝ አይቻልም። ይሄ እንድታውቁ ይገባል። እነሱን የልብ ወዳጅ አድርጎ ክርስቲያንን የልብ ወዳጅ ማድረግ ብቻ የሚቻለው እስልምና ብቻ ነው እንዴ። ይሄን ማካልሽ ቁርአንን እኮ ተጋጨሽ። ትክክል ነህ ወላሂ ሰው ትክክል ነኝ ወላሂ እንደዚህ ነው የሚደረገው። ወላሂ ድሩ ታዲያ እንደዛ ማስገደድ የለም በፈለገ ይመንካሉ። ለምን ነብዩ እንደዛ ይጠራሉ? እንደዛ ካልክ እንዴ ስንት ወደ ፍልስጤም ወደ እንትና ስንት ያልተዋጉት ሀገር አለ እንዴ? ስንት ነገር ነው የከፈቱልን። ኢራቅን ማንን እየሄዱ ስንት ዋጋ ከፈሉም እንዴ ነብያችን ሰለላሁ ዐለይሂ ወሰለም። ጓደኛ የምትሉት ጓደኛ ማድረግ አይቻልም። ላ ተጁዱ ቀውመን ይዋዱነ መን ሐደ አላህ ወረሱለሁ። በአላህ ላይና በመልእክተኛው ላይ ድንበር ያለፉትን ጓደኛ አባትህም ቢሆን
ልጅህም ቢሆን የቅርብ ጎሳህ ራሱ ቢሆን አጎትህ ምናምን ወዳጅ አድርገህ መያዝ የለብህም። አላህን ያዘዘን። ይሄ እንግዲህ የአላህ ቃል ነው። እንዴ ክርስቲያኖች በአላህ ላይ ድንበር አላለፉም። በነብያችን ላይ ነብያችንን ማሚ እያሉ እየተጣሩ በቃ ዝሙተኛ ነው መሐመድ እያሉ ሰለላሁ ዐለይሂ ወሰለም ፊዳከ አቢ ኡሚ ያ ረሱላህ። እሺ ከእንደነዚህ በላይ ድንበር ማለፍ አለ እንዴ? ወላሂ ነው የምላችሁ ክርስቲያን ወዳጅ አድርጋችሁ የምትይዙ ከነሱ ጋር የምትቆጠሩት ወመን የተወላ ሚንሁም ፈሁወ ምንድነው ብቻ ቁርአን አላውቅም። ከነሱ ጋር የሚወዳጅ ያው እንደነሱ ነው። እንዴ ወዳጆችማ አድርጋችሁ እንዳይዙ ክርስቲያኖችን። ይሄ አይቻልም፣ አይፈቀድም። እነሱ በአላህ ላይ ድንበር ያለፉ ናቸው። በመልእክተኛው አላህን ጣዖት እያሉ እንዴት ነው ጓደኛ አድርገህ የሚይዘው? ቆይና እንዴ ነብያችን ዝሙት እያሉ እንዴት ነው ጓደኛ አድርገህ የሚይዘው? እንደዚህ አይነቱን አንገቱን መበጠስ ብቻ ነው። እሺ ጓደኛ የሚባል ነገር የለም። ነብዩን ሲሳደብ ታየው አንገቱን ቀለው። አሁን ላይ ግን እስልምና በጣም ተረስቷል። በጣም ከክርስቲያን ጋር ጎረቤት ያለ ከክርስቲያን ጋር ይዋደዳሉ፣ ምን ይላሉ? ይሄ ወላሂ በጣም ከባድ ነገር ነው። እኛ ወዳጅ አድርገን ምን ይዘው ሙስሊም ወንድሞቻችንና ሙስሊም እህቶቻችንን ነው። በጣም ብዙ ነገር አብሶ ኢትዮጵያ ማጭመቀ ቀን እኮ አድርጉት ክርስቲያኖች። እኛው መስቀል ምን እንደሆነ ሳላቅ መስቀልን አከብር ነበር ብላችሁ አታሙ። ይሄን ምናምን በጣም እኮ አጃጅለው ክርስቲያን በጣም አጃጅለውናል። አዳችሁን በቃ ልጥፍ አድርገውብናል። በጣም የሚያሳዝን ነገር ነው። በጣም ወላሂ እንዴ ወላ እና በራ የሚባል ተረስቶ ከማን ጋር መወዳጀት ያለብን? ማንን ነው መጥራት ያለብን? የአላህን ጠላት አላህን የሚሰደብን ክርስቲያኑን አላህን የማይሰደብ እኮ የለም። ሙሐመድን ሰለላሁ ዐለይሂ ወሰለም ነብያችንን የማይሰደብ እኮ የለም። ወላሂ በጣም ነው የምትከኑት ከምንም በላይ። ግን እናንተ የሚወደን ክርስቲያን አለ ምናምን ይወደዳል ምናምን ገባ። አንተ ግን መውደዳችንም ስለሱ አይመለከትም። ሌሊት በቃ አላስተኛም የሚል እኛ ጎረቤት አለ ታይ ከተማ ሄጄ ገድላለሁ ብያለሁ አስቤያለሁ። እንዴ ነው ትክክል አይደለም ይሄ? አይ አይደለም መሆን አለበት ግዴታ ነው። አላህ ከኔ ጋር እኮ ነው። ኢንሻአላህ ባላ ፈቃድ ይሆናል። ጦርነት አስነሳ ይሄን አይቀርም። እኔ አገር ተገባኝ والله አልመረም ወላሂ ነው ማለት ሙስሊም ተገደለ ተባለ እደፋዋለሁ፣ ክርስቲያን እደፋዋለሁ። ለይ ተነስቶ የሚበጠብጠኝ ነው የምገለው። ዋናው ጨውሶ ነው ደግሞ የምገለው ዋናው Aí.